ሰላም ጤና ይስጥልን። ዛሬ በሀገር ውስጥም ሆነ በዓለም አቀፍ ከፍተኛ መነጋገሪያ የሆኑትን ሁለት ጉዳዮችን ይዘንላችሁ ቀርበናል። በአንድ በኩል ታዋቂው ድምፃዊ ቴዲ አፍሮ አዲስ አልበም ካወጣ በኋላ በስቱዲዮና በቅርብ ሰዎቹ ላይ የተፈጸመ ዝርፊያና እስር አለ መባሉን ተከትሎ ፌዴራል ፖሊስ የሰጠውን ምላሽ እናያለን። በሌላ በኩል ደግሞ አሜሪካ ዋይት ሃውስ ውስጥ ፕሬዝዳንት ዶናልድ ትራምፕ በተገኙበት የተሰማውን ተኩስ ዓለምን አስደንግጧል። ጥቃት አድራሹ ማን ነው? ትራምፕስ ምን አሉ? ዝርዝርና ሰፊ ትንታኔውን አሁን እንጀምራለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ደግሞ ለሌሎች እንዲደርስ አግዙን። ወደ ቀዳሚ ጉዳያችን ስንገባ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮዲካ የተሰኘውን አዲሱን በጉጉት ሲጠበቅ የነበረውን አልበሙን ለሕዝብ ካደረሰ በኋላ የተለያዩ መረጃዎች ሲሰራጩ ሰንብተዋል። በተለይም በማህበራዊ ሚዲያ ላይ የፌዴራል ፖሊስ የደንብ ልብስ የለበሱ አባላት ድምፃዊውን ስቱዲዮን ሰብረው በመግባት የሙዚቃ መሳሪያዎችንና ገና ለሕዝብ ያልደረሱ ስራዎችን ዘርፈዋል የሚለው ወሬ ብዙዎችን ደጋፊዎችን ልብ አንጠልጥሎ ቆይቷል። ይህ ብቻ አይደለም፣ በድምፃዊ ዙሪያ ባሉ የቅርብ ሰዎች ላይም እስርና ክልከላ ተፈጽሟል የሚሉ መረጃዎችን በስፋት ሲዘዋወሩ ነበረ። አዲስ ማለዳ ጋዜጣ ይህንን ጉዳይ ይዛ በፌዴራል ፖሊስ ጠይቃለች። የፌዴራል ፖሊስ የሰጠው ምላሽ ግልጽና ቀጥተኛ ነው። የፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም በማለት መረጃውን መሰረተ ቢስና ከእውቀት የራቀ ነው ሲል አሳስቧል። እዚህ ጋር ልብ ልንለው የሚገባው ጉዳይ የቴዲ አፍሮ ስራዎች ሁልጊዜም ከሀገራዊ ስሜትና ከፖለቲካዊ እንድምታዎች ጋር ተያይዘው ስለሚታዩ መረጃዎች ሲወጡ ህዝቡም ዘንድ ትልቅ ስጋት መፍጠራቸው አይቀሬ ነው። ፖሊስ ይህንን ማሳሰቢያ መስጠቱ በአንድ በኩል ስጋቱ ቢቀንሰውም የደንብ ልብስ የለበሱት አባላት የተባሉት እነማን ሊሆኑ ይችላሉ የሚለው ጥያቄ አሁንም በማህበራዊ ሚዲያ ተጠቃሚዎች ዘንድ እየተነሳ ይገኛል። ወደ ሁለተኛውና እጅግ አስገራሚው ዓለም አቀፍ ዜናችን ስንሄድ የአሜሪካ ፖለቲካ መድረክ ከፍተኛ ድንጋጤ ተውጧል። በዋይት ሃውስ ቅጥር ግቢ ውስጥ የዓመቱ የሚካሄደው የጋዜጠኞች የራት ግብዣ ወይም ኮረስፖንደንት ዲነር በታጣቂ ተኩስ ተቋርጧል። በወቅቱ ፕሬዚዳንት ዶናልድ ትራምፕ በባለቤታቸው ሜላኒያ ትራምፕ እና ምክትል ፕሬዚዳንቱ ዴቪ ቫንስ በመድረኩ ላይ ነበሩ። ተኩስ እንደተሰማ በሚስጥራዊ አገልግሎት ወይም ሴክሬት ሰርቪስ አባላት ፕሬዚዳንቱንና ባለቤታቸውን በፍጥነት ከመድረክ አስወጥተዋቸዋል። ጥቃት አድራሹ የ31 ዓመቱ ኮሊ ቶማስ ኤለን የተባለ የካሊፎርኒያ ነዋሪ ሲሆን ይህ ግለሰብ በርካታ የጦር መሳሪያዎችን ይዞ ወደ ግቢ ውስጥ እንዴት ሊገባ እንደቻለ የሚለው ትልቅ የደህንነት ጥያቄ አስነስቷል። ፕሬዚዳንት ዶናልድ ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ እንዳስተዋወቁት አንድ የጥበቃ ባልደረባ ላይ ጥቃት ደርሷል። ሆኖም እሳቸውና ቤተሰቦቻቸው በጥሩ ሁኔታ ላይ እንደሚገኙ አሳውቀዋል። ትራምፕ ኢላማ ሊሆን የነበረው ወይም ተብለው ሲጠየቁ ይመስለኛል የሚል ምላሽ ሰጥተዋል። የሚገርመው ግን ይህ ጥቃት ከኢራን ጋር ካለው ወቅታዊ ውጥረት ጋር ግንኙነት የለውም ማለታቸውን ኤፍቢአይ እና ሲክሬት ሰርቪስ ጉዳዩን በጥልቀት እንዲያጤኑበት ተጠርጣሪውም በሰዓታት ውስጥ ወደ ፍርድ ቤት እንደሚቀርብ ይጠበቃል። ዛሬ የተመለከትናቸው ሁለት ዋና ዋና ጉዳዮች እነዚህ ነበሩ። የቴዲ አፍሮ ጉዳይ በፖሊስ ማስተባበያ ቢሰጥም በአርቲስቱ ዙሪያ ያለው መነጋገሪያ ግን ገና የሚቀጥል ይመስላል። በሌላ በኩል የአሜሪካ ፕሬዝዳንት ምርጫ እየቀረበ ባለበት በዚህ ወቅት በትራምፕ ላይ የተጠቃው ጥቃት በሀገሪቱ የፖለቲካ ሙቀት ከፍ አድርጎታል። እናንተስ ምን ትላላችሁ? ፖሊስ የሰጠው ማስተባበያ በቂ ነው ብላችሁ ታምናላችሁ ወይስ በትራምፕ ላይ የተፈጸመው ጥቃት በምርጫው ላይ ምን አይነት ተጽዕኖ ይኖረዋል እያላችሁ አስተያየት ኮሜንት ላይ መስጫው ላይ ጻፉልን።